ኧረ ደብሮናል። እስኪ አንድ ዘፈን ዝፈኝልኝ። ዛሬ አናዘፈን? ኧረ እንደዚህ ዝፈኝልኝ እንጂ አንድ ዘፈን ይሰልላችሁ። እሺ እንደምን ትተየክ እንደምን ትለታ አይማይማን ያየወኒ ሳታፋታ እሷ ባስተዋለችን እንትንከላታ ደሞ ባይኔ መታች እሷ ማንን ፈልታ ደሞ አለ ደሞ ባይኔ ላይ ደሞ ብለሽ ባይኔ መታሽ ወይ እንዴ ቀላል እንዴ ነሽ ታዲያ? እንዴት ነው ሙያ እየተማርሽ ነው? በጣም ጎበዝ ሆኛለሁ ብታይ። ኧረ እባክሽ እንዴት ነው ታዲያ? እሺ እንቁላል መጥበስ ትችያለሽ አሁን? እኔ ብቻ ልውደደው እንጂ ወንድ ከኔ አይመልጥም። በእጄ ነው ማስገባችሁ። እንቁላል እኮ ጾታ የለውም። ምንድን ነው የምትለው አንተ ደግሞ? ዘንድሮም ትከራከረኛለህ እንዴ? ጓደኛክ ወለደ ጓደኛክ ወለደ። አንቺ ደግሞ ያምሻል። ወንድ ልጅ ወልዳል እንዴ? ወንድ ልጅ አይወልድም ወለደ ትለኛለች እንዴ? ከምን ጀምሮ ነው ወንድ ልጅ? ለምሰማኝ ወለደ ጓደኛክ ወለደ። አሃ ወረደ። አዎ ወለደ አላየኩ እንዴ? የኛው ቪዲዮ ተመችቶኛል። አንቺ ጭራሽ ታንገላታለሽ እንዴ? ታካችሁ ታውኝ ለማንስ ነው ለራሴ ኩላችሁ ማታ አላስተኛ ብሎኝ ቁጭ ብዬ ነው ያደርኩት። ምንዎቹ ኩላችሁ አላስተኛ ብሎኝ በስማ አዳደግሚው በቃ። ስምሽ ማን ነው? ወርቄ ዱባለ። አንተ ስም ማን ነው? ፍሬው ዱባለ። አንቺ ስምሽ ማን ነው? ሰላት ዱባለ። እንዴት ነሽ? አስተባክሽ ተወኝ እባክህ። እንዴ ምን ሆነሽ ነው? ምን ያልኩት? እሺ ምን በባዶ ሜዳ የሚያስብልሽ? ቀቶኛ እኮ ታዲያ ምንድነው በባዶ ሜዳ የሚያስብልሽ? ምን አለ? ድግስ አለ? ምንድነው? ሙዚቃ አለ? እልል ያለሽ ድፍረት አንተ ራሱ ልጅ ያረከኝ ነው። አረኔ አንዴ በእናትሽ በቃ ብታይ ሳወራው ይስቃል። ዝም ብሎ እያየኝ ፈገግ ይላል። ለሰከንድ እንኳን ጥርሱን አይከድንም ብታይ። በቃ ወይኔ ታድለሽ። ፈገግ እኮ ካለ ወንድ ልጅ በቃ ወዶሻል ማለት ነው። እርግጠኛ ነሽ? ዋናው እኮ ፈገግታው ነው። እስቲ ያሳይኝ በእናትሽ። ታድዬ እሺ I love you too. I love you more. I love you too. የኔ ፍቅር በጣም ነው የምወድሽ። ያማል እንዴ? እዚህ አጎቴ ያየኛል። እዚህ አካባቢ ነው የሚሰራው። ዘር በለልኝ ብቻ ታዲያም ችግር አለ? ያዘኝ ተበቃ እንደዚህ ነው ይደዛጋና እዚህ ጋር እንዴ ምን ችግር? እኔ እኮ ፍቅሬን ነው የገለጽኩልሽ። ወድሻለሁ ነው ያልኩት። በእናትህ ግን እዛ ጋር ነው የሚሰራው። በቃ ሄሎ ወይ አለ እባክሽና ለጉዶን ኩልሽ ምን ሆንሽ? ወጡ ቀጠነብኝ። እንግዳ ቁጭ ብሏል። ወይ ለዚህ ነው እንዴ ፕላምፕሌት የለም ቤትሽ? እሱን ጨምሪበት፣ በደንብ ነው የሚያፈራልሽ። አለ እባክሽ በቃ እሺ ጨምልበታለሁ። እሺ ይኸውልሽ አሁን ዛሬ በደንብ ማስረዳሽ ማለት ነው ስለ ቡና ነው። ቡና ከመፈላቱ በፊት ምን ይደረጋል? ይቆላል። አዎ ይቆላል። ወይኔ ቡና ግን በጣም ባለጌ ነች። ወይኔ ግን ምንም አይሏትም። እንዴት ቤተሰብ የላትም? እንዴት ነው የምትቆላው? ምን ባለጌ ነች። ታዩ በቃ ታዩ እንዴ ሌላ ነገር ብናወራ ይሻላል። እኔ ወድ እንዴ እኔና አንቺ ግን እስከመቼ ነው እንደዚህ የምንሆነው እንዴ? ለምን ተጋብተን አብረን አንኖርም? እኔም እኮ ባገባክ ደስ ይለኛል፣ ግን የሰርጋችን ቀን አብረን ቁጭ ብለን ካዩ ሌላ ነገር ነው የሚሰቡት፣ ይጠረጥሩናል። ምነው? ሰላም ወንድም፣ እንዴት ናችሁ? ሰላም ነው አለን። ዛሬ ዓለም አቀፍ የጡት ማጥባት ቀን እየተከበረ ነበርና ማን ልታጠቡኝ? ማንም ያጠቡ ከሁለታችሁ? ኧረ እኛ ግንዛቤ ልንሰጥ ነው ያለው። ቲቪንቲ ነው ታብታ ካላችሁ ከምን ትበልችነትክ እና ምን ሰው ታጓጓላችሁ? እውነት ነው። ምን ሰው ታጓጓላችሁ? በተው እናቴ የማንም ግንዛቤም አያስፈልግም ላንተ። ማማዬ እናቱ ኧረ በእናትሽ ስልክሽን ጀባበኛ እንዴ
እኔ እንደዚህ ነገር አልፈልግም። ዘርበልልኝ ከዚህ ችግር አለው። ምን ችግር ይኸውልሽ፣ ስልክሽን ትሰጪኛለሽ። በቃ አንዳንድ ቀን ሲደብረን ወጣ እያልን እራት እንድንበላ እኮ ነው። እኔ ቤት እቆጣለሁ። ዘርበል ኧረ በእናትሽ ምንድነው የምትገገሚው? ኧረ በእናትሽ የሆነ ስልክ ስጭኝ። ካሺ ምን ሆናችሁ ነው ደግሞ እንደማይተዋወቅ ሰው የምትሆኑት? ጋሽ ማንን ነው ምንድነው የምታወሪው? ዛሬ ደግሞ ባሰባችሁ ያማታል እንዴ? ምን ሆነሽ ነው? ሂጂ ከዚህ። ዛሬ ጤነኛ የላችሁም አይደላችሁም? ሁላችሁ ሶፋችኋል። ዛሬ ሶፋችኋል። ማሚ እንኳን ደህና መጣሽ። የማንሽ ብላ ነው ያመጣሽ? እኛዬ ነው። በጣም ነው የምታምረው። አመሰግናለሁ። ቁጭ በል ቁጭ በል። ምን ይምጣልሽ? ሻይ ቡና? አይ ምንም፣ እኛ እንቸኩላለን። ያው ሰላምን በሉት ብለን ነው። ከዚህ በኋላ የት መሄድ ነው? አልጋማ ለዚህ ትተኛላችሁ። የምን መቸኩል ነው? ይሻላል እንተኛ። እሺ ካሉ እንግዲህ ምን ይደረጋል? አትቸኩል። እሺ ማሚ ታወቂው ጭራሽ ቤቴ ድረስ ጎረምሳ ይዘሽ መጣሽ እንዴ? እና ሽማግሌ ሳይላክ ጭራሽ ቤት ድረስ ነውር ነው፣ ነውር ነው፣ ያምር ነውር ነው። አንተም ተንከርፍፈት ትመጣለህ ጭራሽ አብረሃት። ያው እግረ መንገዳችንን እኮ ነው። ሀበሻ አይደላችሁም እንዴ? በጣም ነውር ነው። ሂዱ እንዳላይሽ እዚህ ቤት እንዴ። ኦይ እንገናኛለን። አንቺ ተመልሰሽ ነይ። ኦይ እንዴ ምን ሆነሽ ነው? ምንድነው? ምን ሆነሽ ነው የምታለቅሽው? የሞተው ባሌ ትዝ ብሎኝ ነው። ኧረ በቃ እሱ እኮ አልፏል እኮ። እኔ አለሁልሽ። ይኸውልሽ እኔ ወንድምሽ የት ሄጄ? እንደዚህማ መሆን የለብሽም። እኔ ወንድምሽ አለሁልሽ። እሺ አይዞሽ። እንዴ ካሽ የትዬ ወይ አጉድ አዲስ ፍቅር ነው እንጂ ወደ ቤት እንግባ። ወደ ቤት ማነሽ አንቺ? ብርት ላይ ምን ታረካላችሁ? ባሉ እንግቡ። ወይ ጉድ አዲስ ፍቅር እኮ ከባድ ነው። ባሉ ነው ማሊ እንኳን ደስ አለሽ በለኝ፣ እንኳን ደስ አለሽ በለኝ። እንዴ ምን አገኘሽ እንዴ? ምን ተገኘ? ተመለጥኩ እንዴ? እና ምን አገባኝ እኔ በገዛ ፀጉርሽ። ለምን አትመደመጁ? ማሊ ተመለጥኩ እኮ እያልኩ ነው። ትቀልዳለህ እኮ። ታዲያ እኔ መብትሽ ነው። አንቺ ከፈለግሽ እንዴ ለምን ከናንገትሽ አትቆረጪ? አይደለም ተመለጥኩ፣ እንደውም ስላቦታ ከሌሎቹ ተወዳዳሪዎች እኔ ተመለጥኩ። አሃ ተመረጥኩ ነው እንዴ? ተመረጥኩ። እንኳን ደስ አለሽ፣ እንኳን ደስ አለሽ። አመሰግናለሁ ማሊ፣ እንኳን አብሮ ደስ አለን።